ክፉንና መልካሙን የሚያስታውቀው ዛፍ በኋላ ሙሴ ይዞት ለመጣው ሕግ ምሳሌያዊ መልክ ያለው ዛፍ ነው። ከዚህ ዛፍ እግዚአብሔር አዳምን አትብላ ነው ያለው። የሕይወት ዛፍ ደግሞ ለክርስቶስ በሥጋ ለመጣው ለኢየሱስ ክርስቶስ ምሳሌያዊ መልክን ዛፍ ነው። ስለዚህ እግዚአብሔር ለሰው ልጆች የሚመርጠው ምርጫ የሕይወት ዛፍ ነው። ክፉና መልካሙን የሚያስታውቀው ዛፍን አይደለም። ክፉንና መልካሙን የሚያስታውቀው ዛፍ በራሱ ክፉ ዛፍ አይደለም። እግዚአብሔር የፈጠረው ፍጥረት የትኛውም ፍጥረት ክፉ ፍጥረት አይደለም። ያ ፍጥረት የራሱ የሆነ ስራ አለው። ዘፍጥረት ምዕራፍ 1 መጨረሻ ቁጥሮች አካባቢ ላይ ስታነቡ እግዚአብሔር የፈጠራቸውን ፍጥረት ሁሉ አየ፣ ሁሉ መልካም ነበረ በማለት ይዘጋል። ስለዚህ ሁሉ መልካም ነበረ ካለ ክፉና መልካሙን የሚያስታውቅ ዛፍም መልካም ዛፍ ነበረ ብለን መደምደም እንችላለን። ስለዚህ ይህ ክፉና መልካሙን የሚያስታውቀው ዛፍ በሌላኛው አጠራር የእውቀት ዛፍ ወይም ለሰው ልጅ እውቀትን የሚሰጥ ዛፍ። ምን አይነት እውቀት? ይሄ ክፉ፣ ይሄ መልካም፣ ክፉንና መልካሙን ለይቶ እንዲያውቅ የሚያደርግ ዛፍ ነው። በሌላኛው አጠራር የእውቀት ዛፍ ወይም እውቀትን የሚሰጥ ዛፍ። ህይወትን አይሰጥም፣ እውቀትን። ሰው ያለ ህይወት በእውቀት አይችልም። ይችን በደንብ አስምሩ፣ በጣም በደንብ ስሙ። ሰው ያለ ህይወት በእውቀት መኖር አይችልም። ለዚህ ነው አዳም የወደቀው። ፎር ኤግዛምፕል ሙሴ ያመጣው ህግ ክፉንና መልካሙን ለይተን እንድናውቅ እውቀት ይሰጣል፣ ነገር ግን ህይወት አይሰጥም። ለዚህም ሰው ሁሉ በህጉ ወደቀ። ህግ ሰውን ሁሉ ከእርግማን በታች አደረገ። ስለዚህ ህጉ በጠባዩ ክፉ አይደለም፣ ቅዱስ ህግ ነው። ግን በእኛ ላይ የሚሰራው ስራ ከእውቀታችን የተነሳ ፍርድ ይፈርዳል። ማንነታችን እስካልተለወጠ ድረስ ህጉ ወደ ህይወት አያደርስም፣ እውቀታችን ወደ ህይወት አያደርስም። እግዚአብሔር ምንድን ያደረገው? የዘላለም ህይወት የሆነው ክርስቶስ ሰጠንና ዳግመኛ በህይወት ተወለድን። ከዛ ህይወት የተነሳ ዳግመኛ ስንወለድ ከዛ ህይወት የተነሳ እውቀታችን ወደ ህይወት ነው የሚመራው። ከህይወት ውጪ በእውቀት ወይም ያለ ህይወት የሆነ እውቀት፣ ህይወት የሌለ እውቀት ወዴትም አያደርስም፣ ወደ ሞት ነው የሚከተው። እግዚአብሔር አዳምን ይህን ዛፍ አትብላ ያለው ለዛ። ለምን? ወደ ምርጫ ህይወት ውስጥ ከተተ። ዛፉ ህይወት አይሰጥም። በደንብ እንድሰሙ ፈልጋል። ዛፉ ወደ ህይወት አይሰጥም፣ እውቀት ብቻ። ስለዚህ በእውቀታችን መኖር አንችልም። ከእግዚአብሔር ጋር የነበረን ህብረት ከተቋረጠ ከእግዚአብሔር ጋር ህብረት የሚኖረን በህይወት ዛፍ በኩል ነው፣ በእውቀት ዛፍ አይደለም። በአዲስ ኪዳን ዘመን ከእግዚአብሔር ጋር ህብረት የሚኖረን በክርስቶስ በኩል እንጂ በህግ በኩል አይደለም፣ ሙሴ ባመጣው ህግ በኩል አይደለም። ስለዚህ ምርጫችን ህይወት በሚሰጠው በክርስቶስ ከሆነ ከእግዚአብሔር ጋር ቋሚ ህብረት አለ። በህግ በኩል ከሆነ አንችለውም። ለምን? እውቀት ብቻ ነው የሚሰጠን፣ ህይወት፣ ጸጋ፣ አቅም አይሰጥም። ለዛ ነው ሙሴ በሙሴ ህግ ተሰጥቶ ነበረ ይልና ምዕራፍ 1 ዮሐንስ ወንጌል ላይ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ይላል። ሃሌሉያ። ስለዚህ ህይወት ዛፍ የክርስቶስ ጥላ ሲሆን መልካሙንና ክፉን የሚያስታውቀው ዛፍ ግን ሙሴ ላመጣው ህግ ጥላዊ ምሳሌ ነው። ተባረኩ። ጥያቄ ካላችሁ ኮመንት ላይ ጻፉ።